ተፈጥሯዊ ነገር እንደምወድ ታውቃላችሁ። ሰሞኑን ሆዴን አሞኝ ነበርና እንደዚህ ፊጦን ዘፈዝፈዋለሁ አሳድሬው ነው የጠጣሁት። ወዲያውኑ ከውሃም ጋር ቀላቅላችሁ ብትጠቀሙት አሪፍ ነው። ፍቱን ለሆድ መድኃኒት የድሮ እናቶቻችን የሚጠቀሙት ነው። አዳሬ ደግሞ ይሄን ይመስላል። 2 ሜትር አልጋ እንግዲህ ከዛ እዚህ ድረስ ስንጓዝ ነው የምናድረው። ያልወለዳችሁ ጊዜያችሁ አሁን ነው። በደንብ እንቅልፋችሁን ተኙ፣ ተዝናኑ፣ ኢንጆይ አድርጉ። ከወለዳችሁ በኋላ እተኛለሁ እንደ ልቤ ማለት ይቀራል። አዳራችን እንደዚህ ነበር። ጠዋት ተነሳው ሰራተኛ የሚረፍቶታ ነበረ። እንዲህ ከተኙ ቶሎ ውሃና ወተት ይዤ ልምጣ ብዬ በወጣ እንደዚህ ተነስተው እንዴት እንዳስደነገጡኝ። ካጠገቧ ዞር ስል ደግሞ የልጁን ወተት በቃ መቃም ነው ስራዋ። እንዳይረብሹኝ ቁርስ እስከምሰራላቸው ቲቪ ከፈትኩኝ። ቀኔ እንደዚህ ነው የጀመረው። ቭሎጌ እንደምትወዱት አውቃለሁ። በጣም ነው ማመሰግነው። እዛ ከተነሳም በኋላ ሁሉ ነገር በር፣ መስኮት፣ ሁሉ ነገር ነው የምንከፋፍተው። ቤቱ መናፈስ አለበት። ስንተንፍስ ያደርነው አየር በንጹህ አየር መቀየር አለበት። የልጄንም ዳይፐር ቀየርኩ። እኔ የሚገርመኝ እኛ ያለ ሰራተኛ እዚህ ሀገር ይከብደናል። ሌላ ሀገር ግን ውጭ ሀገር ላይ የሚኖሩ እህት ወንድሞቻችን 3፣ 4፣ 5 ልጅ እንዴት አድርገው እንደሚያሳድጉ ነው ማወቅ የምፈልገው። ስጠረጥር አጋዥ ማግኘት እንደምንችል እንደምንቀጥርና ኦፖርቹኒቲው እንዳለ ስለምና ይመስለኛል የምንሳነፈው። ከዛ የልጆቼንም ጸጉር እንደዚህ አበጣጠርኩ። ልጄን የጠረኩበትን ዋይፕስ ሪሳይክል ስለማድረገው እንደዚህ አጥቤ አስቀምጠዋለሁ። ህንዱንም ጥርሷን አቦረሽኩኝ። ራሷን ችላ እንድትታጠብ አረኩኝ። አባታቸውን መጣ። አሪፍ ሰዓት ላይ መጣልኝ። ደስ አለኝ። ከዛ ልጆቹን አጣጥቤ አስተካክዬ በሁሬን ለማጫጫስ ከሰሌን አረኩ። ቁርሳቸው መስራት ጀመርኩ። ሰዓቱ እንዴት እንደሚሮጥ ጋሽም ለራሱ ቁርሱን መስራት ጀመረ። እኔም ቶሎ ቶሎ እያልኩ ነበር መሄድበት ቦታ ስለነበረኝ። ሰዓቱ ግን በጣም ነው የሚሮጠው። ጨው ረስቼ ነበር። ጨው አረኩኝ። ቁጭ ብዬ ያበላዋቸው በኩሬን አጫጫሱ። 1:30-40 ደቂቃ ከቆየው በኋላ ለራሴም ቁርስ ሰራው። ጡት ማጥባት እየቀነስኩ ስለሆነ ምግብም እየቀነስኩ ነው። እቺ ናት ቁርሴ ምን አላት ብላችሁ ነው የማትቀረዋ። ወተቴንም ቀደውኝ ቁርሴን ቆንጆ አድርጌ አጣጥሜ የበላው። ልጄም እንደዚህ ለመቆም እየሞከረ ነው። አልሐምዱሊላህ ልጆቼም እያደጉልኝ ነው። ትንሽ ጊዜ ብቻ ነው የሚቸገረው እያልኩ ራሴን እያጽናናው ነበር። ምሳ እስከሚደርስ እንዳይረባቸው ብዬ ሙስ ሰጠውኝ። የልጄን ጡጦ አጠብኩኝ፣ ቀቀልኩኝ። እኔ ብዙ ጊዜ በረኪናና ላርጎ አድርጌ ተጠቅሜ ነው ቃም ጡጦ ማጥበውና ምንም አይሆንም። በደንብ ንጽህናውን ነው የሚጠብቀውና ንጹህ ይሆናል። ከዛ ጡጦውን ሰራውኝ። ቤት ስወጣ ደግሞ በረዶና ውሃ አድርጌ ነው የምንቀሳቀሰው። ውሃ ስለምንጠጣ ብዙ እቄን አዘጋጅቼ አክስቴን ፒክ ላረኩ ሄድኩኝ። ወይን በደንብ አድርጌ ገባው። ሪላክስ አረግን፣ ተዝናናን። ይሄን ይመስል ነበረ ውሎዬ። ከመሸ ነበር 1 ሰዓት ላይ ወጣ ነው። ወደ ይመስላል። እወዳችኋለሁ። ባይ Subscribe! 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 Subscribe today! Don't forget to subscribe! Subscribe today! Don't forget to subscribe!